ኢትዮጵያ ውስጥ የዝንጀሮ ፈንጣጣ በሽታ መገኘቱ እየተነገረ ይገኛል። ይህ የተያዘው በሞያሌ አካባቢ የሚገኝ ሰው እንደሆነም ነው። እንግዲህ ውስጥ በዝንጀሮ ፈንጣጣ የተጠቃው ታካሚ መገኘቱን ነው እንግዲህ የኢትዮጵያ የጤና ኢንስቲትዩት ያስታወቀው። መግለጫም ወጥቷል። የጤና ሚኒስቴር የጤና ሚኒስቴር እና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ናቸው እንግዲህ ሞፒክስ የተባለውን ይሄ ዝንጀሮ ፈንጣጣን ነው እንግዲህ በጋራ መግለጫ አውጥተዋል በዚህ ጉዳይ ማለት ነው። እንግዲህ በዚህም የኢንስቲትዩቱ በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸውን ከተጠረጠሩ ታማሚዎችን በወሰደው ናሙና መሰረት ይህ ቫይረስ መገኘቱን አረጋግጧል። ቫይረሱ የተገኘበት የተረጋገጠው የ21 ቀን እድሜ ያለው ህፃን እንደሆነም ነው እንግዲህ የተገለጸው። እንግዲህ አባትየው የጉዞ ታሪክ እንዳለው የመረጃ ምንጮች እየገለጹት ወደ ውጭ ሀገር ለጉዞው ለስራ ጉዳይ ይመላለስ እንደነበረም ነው እንግዲህ መረጃ ምንጮች የገለጹት። ታማሚው ህፃን እና እናቱ አስቀድመው በተዘጋጀው ለይቶ ማከሚያ ተገቢው ሕክምና የተደረገላቸው እንደሆነም አስታውቋል። ይሄ የዝንጀሮ ፈንጣጣ የተባለው በርካታ ምልክቶች አሉት ቫይረስ ነው። በነገራችን ላይ ሽፍታ፣ ሳል፣ ትኩሳት እና የራስ ምታት፣ ድካም እና የጀርባ ህመም እንዳለው ነው መረጃ ምንጮች የነገሩን። በቀጣይ ዜና የምንመለከተው ደግሞ እንግዲህ በምስሉ ላይ የምትመለከቱት ታዋቂ ይህ ተዋናይ እንግዲህ አርቲስት ባቡ እንግዲህ ወደ ትዳር ህይወት ተቀላቅሏል ማለት ነው። እንግዲህ በቁርባን ነው ያገባው፣ በቤተክርስቲያን ነው እንግዲህ ጋብቻ ስርዓቱን እየፈጸመው። በዘጠነኛው ሺህ የምናስታውሰው ይህ እንቁ እና ተዋናይ የሆነ ልጅ እንግዲህ በትናንትናው ዕለት እንግዲህ በቤተክርስቲያን ተሞሽሯል። እንግዲህ አቡ ከባለቤቱ ጋር እንግዲህ ቀሪው ህይወታቸው መልካም ትዳር እንዲሆንላችሁ እናንተም እኔም እመኝላችኋለሁ መልካም የትዳር ዘመን እያላችሁ መርቋቸው። በሚያስደንቅ ሁኔታ እንግዲህ አብዛኞቹ አርቲስቶችም እንግዲህ ወደ ቤተክርስቲያን በመምጣት ትዳራቸውን በቤተክርስቲያን እየፈጸሙ እንደሚገኙ ነው እንግዲህ መረጃዎቹ እየወጡ ያሉት። በርካቶች ቤተክርስቲያን መግባት ምን ያክል አስፈላጊ እንደሆነ አውቀዋል። በቤቱ መኖርም አስፈላጊ መሆኑን እያወቁ ይገኛል። መልካም የትዳር ዘመን እንዲሆንላቸው እንመኛለን። በቀጣይ ዜና የምንመለከተው ደግሞ ኤርትራን ይሆናል። ኤርትራ እንግዲህ የ34ኛ ዓመት የነጻነት ቀኗን ወይም ከኢትዮጵያ የተገነጠለችበትን ዓመት እያከበረች ትገኛለች። በዚህም እንግዲህ ኢሳያስ አፈወርቂ ለ34ኛ ጊዜ ንግግር አድርገዋል። በዚህም ንግግራቸው በርካታ ጉዳዮች አንስተዋል። ስለነ ብልጽግና እንደዚሁም ስለነ ሽመልስ ስለ ኦሮሚያ ክልልም በርካታ ጉዳዮችን አንስተዋል። እንግዲህ ብልጽግና ኦሮሞማ ነው የሚል ሂሳቤ እንዳላቸው ነው እንግዲህ የጠቆሙት። ብልጽግናን መደገፊ በወቅቱ ብልጽግናን መደፌ ስህተት አልነበረም አልጸጸትበትም ሲሉ ነው የገለጹት። ነገር ግን አሁን ግን ያለው ሁኔታ ግን በተቃራኒው መሆኑን አይቼዋለሁ። ነገር ግን ያኔ ብደግፍም ስለ ሰላም ስለተሰበኩ ነው ሲሉ ነው የገለጹት። እንግዲህ በርካታ ትችቶችን በብልጽግና ላይ ሰነዝሩ ነበረ።